Chance the Rapper, and so I painted him at his wedding. Had a real dress on it, real bow tie. This thing is amazing, like down to the texture of the suits, everything. Thank you. በቺካጎ ተወልዳ ያደገችው ታይለር ክላርክ ከስፐልማን ኮሌጅ እና ከጆርጂኒያ የቴክኖሎጂ ኢንስቲትዩት በሂሳብና በሜካኒካል ምህንድስና ተመርቃለች። በተመረቀችበት የሥራ ዘርፍም በሌጋሲ አየር መንገድ ስራዋን እየሰራች ብትቆይም ከለታት ባንዱ ቀን አንድ ስዕል በመሳል ለሳለችው ስዕልም ሰው ሰራሽ ጸጉርን በመቀጠል በማህበራዊ ትስስር ገጿ ካጋራች በኋላ የደረሳት የሰዎች አስተያየት እውነተኛ መክሊቷን በመለየት የጥበብ ጥሪዋን እንድትከተል አድርጓታል። የታይለር ክላርክ ስራ ለየት የሚያደርገው ሚክስድ ሚዲያ እንደመሆኑ ስዕሉን ይበልጥ ወደ እውናዊነት የሚቀይሩ ግብአቶችን ትጠቀማለች። በዋናነት ጥቁር አሜሪካዊ ሴቶች ላይ የምትሰራ እንደመሆኑ የጸጉርና የጆሮ ጌጦችን ለሻሽ ግብአትነት የሚያገለግሉ የተለያዩ ቀለማትና ሻካራነት ያላቸው ጨርቃ ጨርቆችን ትጠቀማለች። ጸጉርን አብዝታ የምትወደው ታይለር ክላርክ የሙሉ ጊዜ የስቱዲዮ አርቲስት መሆን ችላለች። ለተዝናኖት ብላ በጀመረችው የፈጠራ ስራዋ እውቅና በማግኘት ዛሬ ላይ ባለ 3 አውታር ቅይጥ ወይም ሚክስድ ሚዲያ ስዕሎችን በመሳል ትታወቃለች። እንደ አውሮፓውያን አቆጣጠር በ2020 የሙሉ ጊዜ አርቲስት ለመሆን ሙሉ ለሙሉ ወስና ስራዋን ከለቀቀችበት ጊዜ ጀምሮ በርካታ ለአይን ሆነ ለልብ ግቡ የሆኑ ስዕሎችን ለጥበብ አፍቃሪያን ስታጋራ ቆይታለች። ታይለር ክላርክ የምትስላቸው ስዕሎች በአክሪሊክ ቀለም ስላ ከጨረሰች በኋላ እንደ አልባስ ወይም ጸጉር ወይም የጆሮ ጌጥ የሚያስፈልጋቸውን በልኬታቸው ታለብሳቸዋለች። የጸጉር ስሪታቸውንም ቢሆን ሲያሻት ጎንጉና፣ ሲያሻት ተኩሳ፣ ሲያሻት ደግሞ ቀለምን ቀብታ ታሽሙነሙናቸዋለች። ጥቁርነት ውበት ነው ከሚለው እሳቤ በመነሳት ጥቁር ሴት የተለየ የቆዳና የጸጉር ቀለም ያላት እንደመሆኑ ለጥቁር ልዩ ትኩረት መስጠትና ጥቁር ሴት የምትከተላቸውን የጥቁሮችን ታሪክን፣ ማንነትን፣ ባህል፣ ወግ፣ ስርዓትን የሚያንጸባርቁ ስራዎችን ትሰራለች። የጥቁር ሴት ጸጉር ከውበት ባለፈ ጥንካሬን በራስ መተማመንን ስለሚገልጽ ይህንን የጥቁር ሴት ውበትን በተለየ መልኩ በመሳል በዓለም ዘንድ ውበቷ ጎልቶ እንዲታይና ለጥቁር ሴት ትኩረት እንዲሰጥ እንዲሁም አድናቆት እንድትቸር ማድረግ በስራዋ ማስተላለፍ መንገር የምትፈልገው ሐሳብ መሆኑን ትናገራለች። My art primarily focuses on African American women. I love our hair. It's so thick. It's so versatile. We can straighten it. We can braid it. We can put twists in it. So I've probably made about 50 paintings. I first got the idea to put hair on my paintings because I wanted to capture Black women's essence. It's not unsanitary. It's synthetic hair. It's artwork that's beautiful to them and can allow them to love themselves even more. ትልቁ ለስራዋ መነሳሳት መነሻ ሆኖ ከሚያበረታታት ነገር አንዱ እምነቷ መሆኑን ትገልጻለች። ስራዎቿን በምትሰራበት ወቅት ጥልቅ የሆነ መንፈሳዊ ግንኙነት ከስራዎቿ ጋር እንደሚኖራትና የምትሰራቸው ስራዎችም ፍጻሜያቸው ፍጹም ሞገስ ኖሯቸው እንደሚጠናቀቁ ትገልጻለች። I think my greatest inspiration comes from my faith. I have a very spiritual connection when it comes to my work, and I think that's why I've gotten so much grace and so much favor over how my art has trended. እንደ
ኮቢ ያሉ ተጽዕኖ ፈጣሪ የሆኑና በሰሯቸው ስራዎችን እውቅናን ያተረፉ ሰዎችን ትስላለች። ሰዓሊዋ ደስታ ከሚሰጣት ነገር አንዱ ስራዎቿን ሰዎች ተመልክተው ሲወዱትና በሰዎች ዘንድ ደግሞ ተቀባይነትን ሲያገኝ መሆኑንም ትናገራለች። ብዙ ጊዜ ሰዎች ስዕሎቿን ተመልክተው ስዕሉ ላይ የተሰራውን የፀጉር ስሬት አጢነው ፀጉሬ ልክ እንደዚህ ነው በማለት ደጋግመው ቪዲዮቿን ሲመለከቱ በእርግጥም ጥቁር ሴቶች ላይ መስራቷ ልክ እንደሆነ ያረጋግጥላታል። I want people to love themselves when they see my work. I have gotten that type of response, and there's women that tell me, you know, hey, like my daughter just loves your work. She keeps watching your videos over and over again. She wants her hair like your artwork, and that's what really fuels me to say, hey, I want Black girls to see beauty in themselves. That's something that we need more of. We need more emphasis on Black beauty and self-love, women empowerment, and also like loving yourselves as well as others.